ሄላባ የልጆች ወተት አልቋል፣ ግዛና ና። እሺ በቅርቡ አንዴ ገዛውልሽ። ለራስ ነው እንደምጠጪው? ባክሽ ነው የለኝም። እሺ አብቶ ተኔ ነው የምከፍለው። አረ ምን ሆናችሁ ነው? የማይሆነው አይሆንም። በእውነት እኛ ነን የምንከፍለው ነው። ጭራሽ እኔ ጠርቻችሁ እናንተ ልከፍሉ? ምን ሆናችሁ ነው? ሰውስ ምን ይለኛል? ከኔ ጋር ሆናማ ሴት ልጅ አከፍልም። ቆይ አንዴ ሚስቴ ደወለች። ሄላባ የልጆች ወተት አልቋል፣ ግዛና ና። እሺ በቅርቡ አንዴ ገዛውልሽ። ለራስ ነው እንደምጠጪው? ባክሽ ነው የለኝም። ወተት ትለኛለች እንዴ? ምን አይነት ቀለኛ ነች በእናትህ። ወንድሜ ምናልባት ላያገባኝ ይችላል፣ ግን አሁን እያደረክ ያለው ነገር ትክክል አይደለም። እሺ አንተ ደግሞ ምን ቤት ነህ? የማን ተቆርቋሪ ነህ? ለምንድን ነው በማያገባ የምትገባው? ሲያስጠላ በእናትህ። ምናልባት በሴት አልጋብዝም ወይንም እዚህ ጋር እንዳለህ ለማሳየት ሊሆን ይችላል፣ ግን ማንኛውም ነገር ከቤተሰብ ሊበልጥ አይችልም። እዚህ ጋር ያለህን የምትከፍለው ወይንም እንዳለህ የምታሳየው ቤት ውስጥ ያለብህን ነገር አጉድልህ አይደለም። ለማንኛውም በጣም ይቅርታሽ። የሄኖክ ሚስት? ይሄንንማ ለሄኖክ መንገር አለብኝ። ይስሽ ዛሬ አንላቃት። እልፍልፍ እባክህ ዝም ብለህ ትጫወት። ሄኒ አቤት። ሚስትህን አንዱ ቤት ተሸክሞ እያስገባልክ ነው። ማን ነው? ምን አቅልሃለሁ? አልጋ ላይ ሳይዳሩብህ ሄደህ ብትደርስ ጥሩ ነው። የምርሽ ነው? እንግዲህ ሄደህ ማየት ነው። እገለዋለሁ። ይሄ ነው እሱ ነው። ይኸው እንዳትለቀው። አንተ ውሻ ምን አባ እያረክ ነው ከሚስቴ ጋር? አሬ ወንድም ምንም አላረኩም። ከከዛ ቤት እየወጣ ምንም አላረኩም ትለኛለህ? አንገት ለአንገት ተቃቅፋችሁ እየገባችሁ እያየኋችሁ ምንም አላረኩም ትላለህ እንዴ? ደግሞ እኮ እንዴት ሲስማት እንደነበር። ሲስማት? አረ እኔ ባለ ትዳር ነኝ እና የሰው ትዳር ነው መጥበጥ ነው የመጣው? ምንድነው ከሚስቴ ጋር ያለ ነገር? እንዴ ማናት ሚስት? አሁን አቅፋት ያስገባሃት ናታ። ኦኬ አንተ ነባዶ? አዎ ምን ነው አላገባው ማለች? መንገድ ላይ ድፍት ብትል ራሱ አደርስላት ማለት ነው። ስንቴ እንደደወለችልህ አይተዋል? ለማንኛውም ስልክ ማንሳት አትርሳሽ። በቁማር ታውሬ ሚስቴን አጥቻት ነበር። አንቺ ደግሞ ያላየሽውን እያወራሽ ሰውና ሰው አታባይሽ እንዴ መሰለኛ። በቃ እሺ ብራዘር አንተ እንግዲህ ይቅርታሽ። ችግር የለውም። ልሰማል ጓጓሁም እንዴት እንደመጣ ስህተቱ ሆነ። የኔ ፍቅር መጣ። ይቅርታ በማይሆን ሰዓት መጣው መሰለኝ። ረበሽኳችሁ? ቢኑ እባክህ ላስረዳ። እንደምታስበው አይደለም ነገሩ ሌላ ነው። ምኑ ነው እንዳሰብኩት ያልሆነው? ያየኸው ነገር። ማን ነው እሱ? የድሮ ፍቅረኛዬ። የግሬን ሞጣት ጠብቆ ምን ሊያደርግ መጣ? ዝም ብሎ ሊጠይቀኝ እኮ ነው የመጣው። ሊጠይቅሽ ወይስ ሊተካኝ? የድሮ ፍቅረኛሽ አሁን አንቺ ጋር ምን ያደርጋል? ሊጠይቀኝ ነው አልኩህ እኮ። ባሚ ዛሬ ላይ ቆመሽ ትናንትሽ የሚናፍቅሽ ከሆነ ነገሽን ከኔ ጋር እርሹ። ትናንትናና ዛሬ በአንድ ቤት አብረው ሊኖሩ አይችሉም። እሺ አንተስ እናቴ ጋር እያልክ የት እንደምትሄድ በምን አውቃለሁ? ምናልባት አንተም ቢገባሽና ብትረጁ ኑሮ ካላ